wonderful Israeli partners continues to totally demolish. ከኋላ የተደረደሩት ሰዎች ስራቸው ፖለቲካ አይደለም። ከፊት ቆመው የሚታዩት ግን ኑሯቸው እሱ ነው። ከኋላ ያሉት ውሏቸው ሰላም በሚሰበክበት የስፖርት ሜዳ ላይ ነው። ከፊት ቆመው የሚናገሩት አሁናዊ ተልዕኳቸው ጦርነት መምራት ነው። የ8 ጊዜ ባላንዲዮር ተሸላሚው ሊዮኔል ሜሲ፣ 5 ጊዜ የላሊጋው ሻምፒዮን የሆነው ሉዊስ ሱዋሬዝ፣ እነሱና ሌሎች የኢንተር ሚያሚ ተጫዋቾች 2 ጊዜ የአርጀንቲና የኦሎምፒክ ወርቅ ሜዳሊስት በሆነው ዣቪየር ማስኬሬኖ እየተመሩ ዋይት ሃውስ ገቡ። ጦርነት ከሚመራበት ዓለም አንቀጥቅጥ ውጊያ ከሚታቀድበት ቤተ መንግሥት ውስጥም ቆሙ። እንዲህ ያለው መራር ነገር በተለይ ለእግር ኳስ ተጫዋቾች የሚጥም አይደለም። ዶናልድ ትራምፕ ግን ይናገራሉ። አጀንዳቸው የኢራን ጦርነት፣ የቴህራን ድብደባ ነው። ሰዎች አይተው የማያውቁት ተአምር እያሳየሁ ነው አሉ። ራሳቸው ኢራኖችም ምን እየተከናወነ እንደሆነ እንኳን አልገባቸውም። የተኮሱት ሚሳኤል በ4 ደቂቃ ውስጥ አየር ላይ ይጋያል። የቀደሙት የአሜሪካ ፕሬዝዳንቶች ከዚህ ኋላ ቀር አገዛዝ ጋር ለ47 ዓመታት አብረው መኖር ችለውበታል። እኔ ግን አብሬ ቀጥል ዘንድ አልወደድኩም እያሉ ሲናገሩ እግር ኳስ በሜሲ አምሳል ቆማ ትመለከታቸዋለች። በ1953 ፕሬዚዳንት አይዘናወር ሲአይኤ የኢራንን ተመራጭ ጠቅላይ ሚኒስትር ከስልጣን እንዲያወርድ በፈቀዱበት ወቅት ለአሜሪካ ሕዝብ የተነገረው የተለመደ ሰበብ ነበር። ኮሚኒዝም እየተስፋፋ ነው፣ የቀዝቃዛው ጦርነትን እንገታ ዘንድ ግድ ነው። እናም ዩናይትድ ስቴትስ ሌላ የሞስኮ አጋር ሲፈጠር ዝም ብላ ማየት አይሆንላትም የሚል ነበር። ነገር ግን እውነተኛው ምክንያት ወዲህ ነበር። ከዚህ በስተጀርባ ግልጽ የሆነ ሌላ ጉዳይ ነበር። እሱም ነዳጅ ነው። የኢራን ሰፊ የነዳጅ ክምችት ዝም ብሎ ስትራቴጂካዊ ሀብት ተብሎ የሚገለጽ አይደለም። ትልቅ ሽልማት ነው። ከ7 አስርታት በኋላ አሜሪካ የመንግሥት ለውጥ አጀንዳ ይዛ በሰማይ ወደ ኢራን ስትዘምት ነዳጅ ለመውሰድ ነው የሚልን ምክንያት የዘንድሮ ፕሬዚዳንቷ ሲያቀርቡት ግን አልተደመጡም። እቅዶቻቸውን ለመናገር ይሉኝታም ስስትም የማያውቁት